ሰላም እንኳን ወደ ፊልም ሲኒማ በሰላም መጡ። በዛሬው የፊልም ቅኝታችን በ2019 ተሰርቶ ለእይታ የቀረበውን ዘማን ዊዛውት ግራቪቲ ወደኛ ስናመጣው ስበት የሌለው ሰውን የምናስቃኛችሁ ይሆናል። የጣሊያን ምናባዊ ድራማ ፊልም ነው። በጣም አስገራሚ ፊልም ነው። የፊልሙ ሴራ የሚያጠነጥነው በልጅ ኦስካር ላይ ሲሆን ሲወለድም አየር ላይ መንሳፈፍ ይችላል። እንደ ንፋስ እንደፈለገ መሆን ይችላል። ወደ ሌላ ፕሌናት ለመንቀሳቀስም አቅም አለው። ስለዚህ ልጅ ምን ይገጥመዋል፣ እንዲሁም ስለ እናቱና አያቱ አስገራሚ ነገሮች ፊልም ውስጥ ይከሰታሉ። ሁሉንም እንቃኘዋለን። ለቻናሉ ግን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሼር አይረሳ። መልካም ቆይታ። ፊልሙ ሲጀምር ናታሊያ የምትባል ነፍሰ ጡር ሴትም ትታያለች። የመውለጃ ጊዜዋ ናታሊያ በጣም ተቃርቦ ነበር። የናታሊያ እናት አሊናም ትባላለች። የናታሊያ ሁኔታ በጣም አስከፊ ነበር። እናቷ ወዲያውኑ ወደ ሆስፒታል ትወስዳታለች። በሰዓቱም ምንም ዶክተሮች አይገኙም ነበር። ሆኖም አንዲት ነርስ ግን በሆስፒታሉ ነበረች። አሁን ናታሊያ ወንድ ልጅን በሰላም ተገላገለች። ግን ሕፃኑን ሲያዩ ሁሉም ተደናገጡና መጨነቅ ጀመሩ። ምክንያቱም ያዩት ነገር ሁሉ የማይታመን ስለነበር ነው። ምክንያቱም ሕፃኑ ወደ ላይ መብረር ይጀምራል። ናታሊያም በዚህ በጣም ተገርማለች። ከዚያም በቤታቸው ውስጥ አንድ መልአክ ሕፃን እንደተወለደ ለእናቷ ነገረቻት። የናታሊያ እናት ዕውቀት ያላትና ልምድ ያላት በመሆኑ እሱ የተለመደ ልጅ እንዳልሆነ ትገነዘባለች። እናም እውነት ነው፣ ሕፃኑ የተወለደው ያለ መሬት ስበት ነው። ያልጠበቁት ሕፃን ነበር። ከሆስፒታሉ ይወጣሉ። ነርሷ ግን አሁን የምንለቁበት ጊዜ አይደለም ገና ነው ብትላቸውም እሷ ሳይሰሟት ቤታቸው ይደርሳሉ። የናታሊያ እናት ወደ ቤት ስትገባ ለናታሊያ ጥያቄ ትጠይቃታለች፣ የሕፃኑ አባትን እንድታስታውስ። ናታሊያ ግን የልጁን አሳዳጊ አሁንም ማስታወስ አትችልም። ከዚያም እናቷ ይህ ልጅ የተለመደ እንዳልሆነና ሚስጥሩን በሚስጥር ልንይዘው ይገባል ትላለች። እናም አንድ ሰው ስለ ጉዳዩ የሚያውቅ ከሆነ እጅግ በጣም ብዙ ችግሮች ይመጡብናል። ከዚያም የልጁን ስም ኦስካር ይሉታል። ኦስካር በእውነቱ ያልተለመደና ወጣ ያለ ልጅ ነበር። ምክንያቱም እሱም ማሳደግ ቀላል አልነበረም። ብቻውን ሲተውት ለረዥም ጊዜ እንደምትመለከቱት ከጣሪያው ጋር ተጣበቀ። አያቱ ያንን ልጅ መሬት ላይ እንዲቆይ ለማድረግ የተለያዩ ማሰሪያዎችን ይጠቀማሉ። በተጨማሪም ሕፃኑ ጉዳት እንዳይደርስበት ጣሪያውንም ሳሳ ያለ ጨርቅ ያለብሱታል። ብቻውን ወደ ውጭ እንዲወጣ አይፈልጉም። በአየር ላይ ተንሳፎ ወደ ጠፈር ይሄዳል ብለው አስበዋል። ስለዚህ ስለ ኦስካር እጅግ በጣም ይጠነቀቃሉ። እናቱና አያቱ ብዙ ይንከባከቡታል። ኦስካር በጊዜ ሂደት ማደግ ይጀምራል፣ ግን በቤት ውስጥ ብቻውን ይቀራል። አያቱ ወደ ውጪ እንዲወጣ አይፈቅዱለትም። በቤት ውስጥም ሲቀመጥ የሱፐርማን ካርቶን ፊልም ይመለከት ነበር። ልዕለ ኃያል እንደሆነም በውስጡ ያስባል። ከዚያም ኦስካር ለእናቱ ናታሊያ ለምን ወደ ውጪ እንዲሄድ አትፈቅዱልኝም በማለት ይጠይቃል። ግን ችላ ትለዋለች። ኦስካር እንደ እሱ ወደ ትምህርት ቤት የሚሄዱትን ልጆችን ጨምሮ በመስኮት በኩል በጣም ብዙ ሰዎችንም ይመለከታል። እናም የሚጫወቱትን ልጆችም በናፍቆት እየተመለከታቸውና በናፍቆት እያያቸው እሱም ምናልባት እዚህ ለዘላለም እንደሚታሰርም ያስባል። ከዚያም አንድ ቀን ኦስካር በቤቱ መታሰር ተበሳጭቶ በመስኮት በኩልም ለማምለጥ ይሞክራል። ነገር ግን ይህ ማምለጥ አልተሳካለትም። አያቱ ከተመለከቱት በኋላ በጣም ይናደዱና ሁሉንም መስኮቶች አያቱ ይዘጉታል፣ ያሽጉታል። ትምህርት ቤት መሄድ አችልም ትለዋለች። እዚሁ ቤት ውስጥ ቁጭ ብለህም ትማራለህ፣ ታነባለህ ትለዋለች። ይህንን የሰማችው የኦስካር እናትም እጅግ በጣም ተናደደች። እናም ለምን ያህል ጊዜ ነው በእስር ላይ የምናቆየው ትላለች። ከዚያም ወደ ውጭ ልታወጣው የኦስካር እናት ሁለት ድንጋዮችን በኪሱ ያስቀመጠ ጃኬት ታለብሰዋለች፣ እንዳይበር ማለት ነው። እናቷንም ችላ ብላ ኦስካርን ወደ ውጭም ትወስዷለች። ከዚህም በላይ ሚስጥሩን እንደ ሱፐርማን ለማንም እንዳይናገር ትጠይቀዋለች። አለበለዚያ እሱ ሱፐርማንን አይሆንም ማለት ነው። ኦስካር ከእናቱ ጋር ዕቃ ለመግዛት ሄዶ ከአንዲት ልጅ ጋር መንገድ ላይም በድንገት ይጋጫል። ግን ያቺ ልጅ ስሟ አጋታ ነበር። የአጋታ ዕቃ ከእጇ ሙሉ ለሙሉ ወድቋል። ኦስካር ላይ ሁለት የውሃ
ኮርዳዎችን ከሰጠችው በኋላ እነዚህንም ኮርዳ በቤቷ እንዲወስደው እናም ቅጣት እንደሆነ ትነግሯለች። ኦስካር ባይስማማም ነገር ግን በአጋታ ጽናትም መስማማት እንዳለበትም ያስባል። አሁን ላይ ለእናቱ ሳይነግራት ከዛች ልጅ ጋር በመሆን አብሮ ወደ ቤቷ ይሄዳል። አሁን ሁለት ከባድ ጠርሙሶች በኦስካር እጅና ድንጋዮቹ ደግሞ በኪሱ አሉ። ትንሽ ከመጠን በላይ ክብደት ይሰማዋል። እናም ኪሱን የሚያወጡት ድንጋዮቹን አውጥቶ ጣላቸው። አሁን ከአጋታ ጋር ያለው ወዳጅነት እየዳበረ ነው። አጋታ ቤት ሲደርስ የውሃ ጠርሙዞቹን አጋታ ጠየቀችው። ነገር ግን ኦስካር የውሃ ጠርሙዞቹን ለመመለስ ፈቃደኛ አልሆነም። ምክንያቱም ጠርሙዞቹ ከተመለሱ በአየር ላይ መብረር እንደሚጀምር ኦስካር ጠንቅቆ ያውቃል። አጋታ ያልበሰለችና ጥሬ ስለሆነች የውሃ ጠርሙዞችን ከኦስካር ትነጥቀዋለች። በዚህ ጊዜ ኦስካር በአየር ላይ መብረር ይጀምራል። አጋታ ይህን ስትመለከት እጅግ በጣም ፈራች። እጅግ በጣም እየጮኸች ሱፐርማን በማለት ተጣራች። ከዛም በኋላ እየሮጠች ወዲያው ወደ ቤቷ ውስጥም ገባች። ኦስካር እርዳታ ስለጠየቃት ሮዝ ቦርሷን በድንገት አመጣች። እነዚህን ድንጋዮች ኪሱ ውስጥ ቢያስገባቸው እጅግ በጣም ጥሩ ሐሳብ ነበር ለኦስካር። አሁን ላይ ተሳክቶላቸዋል። ኦስካር ወደ መሬት ወረደ። ከዚያም እጅግ በጣም የጠለቀ ጓደኛሞች ለመሆን ይስማማሉ። ኦስካር ለአጋታ ቃል ግቢልኝ፣ ይህን ነገር በሚስጥር ትይዣለሽ አደል በማለት ቃል ያስገባታል። በሌላ በኩል እናትና አያቱ በኦስካር መጥፋት እጅግ በጣም ተጨንቋል። በበቂ ሁኔታ ይፈልጉታል። እናም እሱ በአየር ላይም እንደበረረ አድርገው ያስባሉ። እናቱ ኪሱ ውስጥ ያስገባችው ድንጋዮች መሬት ላይ ወድቀውም ያገኟቸዋል። ከዚያም ኦስካር የተሰጠውን የአጋታን ቦርሳ ይዞ ወደ ቤቱ ተመለሰ። እናም ስለ አጋታ ለእናቱ ይነግራታል። ከዚያም እናቱ ጠየቀችው፣ ሚስጥራችንን ነግራት ይሆን እንዴ? እሱ ግን እኔ ያላወራውም ብሎ ውሸት ይናገራል። ከዚያም ኦስካርና አጋታ ለብዙ ቀናት መገናኘታቸውንም ይቀጥላሉ። ታዲያ አንድ ቀን የኦስካር እናት አጋታ ይሄንን ሚስጥር እንደምታውቅም ደረሰችበት። እናቱ ከዚያ ቀን በኋላ አጋታን እንዳይገናኝ ትከለክሏለች። አጋታ በኦስካር ቤት ትመጣ ነበር። ነገር ግን በእናቱ በናታሊያ በሩ ላይ በር እየተዘጋበት ትመለሳለች። ከዚያም በአካባቢያቸው ባሉ ሰዎች አይን ውስጥ ጥርጣሬ ይገባቸዋል። ምክንያቱም የኦስካርና አያት እናቱም እያንገላቱት እንደሆነና ልጁም ከቤት እንዲወጣ እንደማይፈቀድለት ያውቃሉ። ወደ ትምህርት ቤትም አይሄድም። ስለ ጉዳዩ ለፖሊስ ሪፖርት ካደረጉ በኋላ ፖሊስ ኦስካርን ወደ ትምህርት ቤት እንዲልኩ በማስጠንቀቂያ በማግስቱ ቤታቸው ደረሰ። ጫና ውስጥ ሆነው የኦስካር ትምህርት ቤት መላክ ነበረባቸው። ከዚያም የኦስካር እናትም ከልጇ ጋር በመሆንም ትሄዳለች ወደ ትምህርት ቤት። ኦስካር መደበኛ ኑሮ መኖር እንደማይችል እርግጠኛ ናቸው። ኦስካርን ሲያመጡ አይኖቻቸውን እንባ ማፍሰስን ይጀምራሉ። እናቷ ሁሉንም ነገር ስለተረዳች ቤቱን ለመልቀቅ ሙሉ ለሙሉ ትወስናለች። ከዚያም ቤታቸውን ጥለው ሩቅ ቦታ መኖር ይጀምራሉ። ብዙ ዓመታት አልፈዋል። እናም ኦስካር እንዲሁ አሁን ላይ ጎልማሳ ነው። እናቱ አርጅታለች። አያቱ የሉም። እናም ኦስካር አሁንም በአጋታ የተሰጠው ቦርሳ እንዳለው እንመለከታለን። ያ ቦርሳ ከእሱ አይለይም። እሱ እንኳን ይህን ቦርሳ ይዞ ነበር እንቅልፉን እንኳን የሚተኛው። ዛሬም ሕይወቱን በቤት ውስጥ እያሳለፈ አናኗሩ አሁንም ከበፊቱ ፍጹም ተመሳሳይ ነው። ሕይወቱ በሚስጥር ላይ እያጠፋ እንደሆነ ይሰማዋል። ኦስካርና እናቱ እርስ በእርሳቸውም ነበሩ። ኦስካር በሕይወቱ ተሰላችቷል። ይህም ሚስጥር በመደበቅ በብስጭት ውስጥ ነበር። ከዛም ዓለም ስለሱ ካወቀ በአጭር ጊዜ ውስጥ እንደ ሐሳቡ ሱፐርማን በመላው ዓለም ታዋቂ እንደሚሆንም ያስባል፣ ይገነዘባል። እናም ብዙ ሰዎች በእሱ ላይ መጽሐፍን ይጽፋሉ። እናቱ ግን እንደዚህ አትመኝም። እናቱ ግን ይህ እንደማይሆን ትነግሯለች። ዓለም ይህም ሚስጥር ካወቀ እሱን ልታጣው እንደምችልም ታስባለች። ለእናቱ ሲል ትዕግስትን ያሳያል። አንድ ቀን ግን ለእናቱ ሳይነግራት በፍጥነት ከቤቱም ይወጣል። ከዚያም የሰዎች ተሰጥኦ የሚገለጥበትን ተሰጥኦን ለመጀመሪያ ጊዜ ለማሳየትም አስማታዊ ትርኢት ቦታን ይጎበኛል። ይህ ትዕይንት በዚያ ምሽት ከፍተኛውን ደረጃ ይነካል። እናቱ ደግሞ ይህንን ትዕይንት እየተመለከተች ነበር። በዚህ ጉዳይ ላይ የኦስካር እናት ምንም አቅም የላትም። ብዙ ሰዎች በደንብ እንዲያውቁትም በቲቪ ራሱን አሳይቷል። በማግስቱ ዳዊት ከሚባል ሰው ጋር ይገናኛል። እሱ በእውነቱ ኤጀንት ነው፣ ወኪል። ታዋቂ ለመሆን ኦስካርን ሊደግፈው እንደሚችል ዋስትና ይሰጠዋል። ዝነኛ አደርግሃለሁ እናም
ለመዘጋጀት ለዝነኝነቱ ዝግጁ ነህ ወይ በማለት ውል አስፈርሞ ፊርማውን በመውሰድ ለመኖሪያ የሚሆን ትልቅ የሆነ ቤትን ይሰጠዋል። ኦስካር ዝናን ለማግኘት ፈልጎ ነበር። በአንድ ትልቅ ትርኢት ላይ ተሳትፏል። እናም ትርኢቱንም አሳይቷል። ኦስካር በጣም በቅርቡ የታወቀ ስብዕና ያለው ይሆናል። ከዛም በኋላ የስበት ኃይል የሌለው ሰው ተብሎ ይጠራል። እነዚያ ሰዎች ብዙ ገንዘብ በማግኘት በስራቸው ተደስተዋል። ግን አንድ ቀን ኦስካር የልጅነት ህልሙ ልዕለ ኃያል የመሆን ህልሙ ተሰማው። በእውነቱ እሱ እጅግ የላቀ ጀግና አይደለም፣ አሁን ላይ ማለት ነው። ሰዎች ለመዝናናት የሚጠቀሙበት አሻንጉሊት ብቻ እንደሆነም ተሰማው። አንዳንድ ጊዜ በአስማት ትርኢትና አንዳንድ ጊዜ በሚዲያ ክስተት ስለሱ ይወራል፣ ግን ይህን አልወደደውም። ምንም እንኳን ብዙ መጽሐፍ በእሱ ላይም ቢጻፉ እንኳን ብዙ መጽሐፍ ይታተማሉ። የእናቱና የአያቱን መጥፎ ገጽታ የሚያሳዩም ዘጋቢ ፊልሞችም በርከት ብለው ተሰርቷል፣ ግን ኦስካር አልወደደውም። ከዚያም የሚጠላውን መልአክ የለበሰበትን የመጨረሻው ትርኢትም አለ። እኔ መልአክ አይደለሁም ይላል። በትዕይንቱ ላይ ሰዎች ተናደዱ። በሽተኛ ነው እንዴ በማለትም መናገር ይጀምራሉ። ከዚያም እነኚህን ነገሮች ሁሉ ለመተው እንደወሰነ አሁን ላይ ለእናቱ ይነግራታል። ወኪሉንም በቃ ታዋቂ መሆን አልፈልግም እና ስሬም እስከዚህ ድረስ ነበር፣ ከዚህ በኋላ የበለጠ አልሰራም። ወኪሉም እንዲህ ሲል ይነግሯል፣ ኧረ እንደዚህ ማድረግ አችልም። ኦስካር ግን በእነዚህ ሁሉ ነገር ተበሳጨ። ለሰዎች እንዲናገርም ጠየቀው። የስበት ኃይል የሌለው ሰው አልፏል፣ አሁን በአየር ላይ በሯል በል በማለት ይናገራል። የተለየ ህይወት መኖር ስለሚፈልግም አሁን ላይ እናቱን ሙሉ ለሙሉ ተሰናበተ። ስበት የሌለው ሰው ሞት በሚቀጥሉ ቀናትም ይገለጣል ማለት ነው። ብዙ ሰዎች ስለሱ በተለያየ መንገድ ይናገራሉ። የኦስካር እናት ብቻዋን መኖር አሁን ላይ ጀምራለች። ብዙ ጋዜጠኞች ስለ ኦስካር መረጃ ለመውሰድ በቤታቸው ጉብኝታቸውን ቀጥለዋል። ነገር ግን ምንም አትነግራቸውም። ከብዙ ዓመታት በኋላ የኦስካር እናት ሞተች። ኦስካር ግን አሁንም ድረስ በህይወት ነበር። ህይወቱን በተለየ መንገድ ይመራ ነበር። ጢሙ ረዣዥም ነበር። እናም ሚስጥሩም ከዓለም ለመደበቅ በዊልቸር ላይ አሁን ላይ ተቀምጧል። በሆቴል ውስጥም አስተናጋጅ ሆኖ እየሰራ ነበር። አሁን ላይ ሙሉ ለሙሉ ማንነቱን ቀይሯል። ሁሉም ለእርሱ ጨዋዎች ነበሩ። አንድ ቀን ግን ሳያስበው ለስራ ወደ ጓደኛው ወደ ልጅነቱ አጋታ ይመጣል። ዛሬም ቢሆን ከኦስካር ጋር በነበረው ሮዝ ቦርሳ ምክንያትም ታውቋለች በልጅነቷ እየሰጠችው። እናም በዚህ ቦርሳ ምክንያትም ወደ መሬት ወርዶ ነበር። እስካሁንም አላገባም። እርስ በእርሳቸው ሲገናኙ ደስታ ይሰማቸዋል። አጋታ ግን በህይወቷ አልረካችም። ምክንያቱም ዓላማዋ ገንዘብ ለማግኘት ብቻ ስለሆነ ምንም አይነት ህሊና አልነበራትም። ኦስካር ስራ በሚሰራበት ሆቴል ከብዙ ወንዶች ጋር ትገናኝ ነበር ማለት ነው። አስቡት፣ ኦስካር እሷን በማየቷ በጣም ተጎዳ። ኦስካር ብዙ ጊዜ ስሜቱን ከአጋታ ጋር ያጋራ ነበር። እሷም ስለተቀየረች ንግግሩን ችላ ትለዋለች። ኦስካር አሁንም ለእሷ ስሜት እንደነበረው በእሱ በፊቱ ላይ ይነበባል። ወይም ህይወቷ ሙሉ ለሙሉ አጋታ ተቀይሯል እና ኦስካርም አሁን ላይ እሷን ይተዋታል ማለት ነው። በስተመጨረሻም ግን ተስማምተው ታርቆ ይጋባሉ። ውሎ አድሮ አንድ የልጅነት ቤት ይጋራሉ። በሰላም አብረው ይሆናሉ። ፊልሙ እዚህ ጋር ይጠናቀቃል።